Mercy Salam. I am here today in Golden Tulip Hotel, Dar es Salaam, Tanzania. So Color Festival is happening here. So let's see how colorful it is and how colorful we can get. Let's go. እሺ እንደዚህ ነበረ የከለር ፌስቲቫሉ ቀን። መግቢያው ይሄ ጎልደን ቱሊፕ ሆቴል ነው የምታዩት። መግቢያው ጋር ትንሽ ግርግር ነበረ ምናምን፣ እሱኛውን አልቀረስኩም። ከገባውን በኋላ ይሄ ውስጥ ገብተን ነው በቃ ያለው። ከዛ እንደዚህ የተለያዩ ሰዎች ምግብ የሚሸጥባቸው የተለያዩ ጠረጴዛዎች ነበሩ፣ ወይም የተለያዩ ቦታዎች መጠጦች የሚሸጡ ነበር። ምግቦች በብዛት ግን ያየሁት ህንዶች ሻጮች እንደሆኑ አይቻለሁ። ለምሳሌ ይሄን ምግብ ለመግዛት በሌላኛው አቅጣጫ እንትን ትኬት ገዝቶ ኩፖን መግዛት ያስፈልጋል። ኩፖን ገዝቶ ከዛ እዚህ ጋር መጥቶ ተሰልፎ ነበር ይሸጥ የነበረው። ቆንጆ ምግቦች ነበራቸው። አንደኛውን ቢፍ ሚሽካኪ፣ እንደዚህ አይነት ነገር ታንዛኒያ ሚሽካኪ ብለው ይጠሩታል። ቺክን ሚሽካኪ፣ እንደዚህ በስኩዌር ያለ ረዘም ባለ ስቴኪኒ ነገር ያለው ስኩዌርስ ውስጥ ያሉትን ሚሽካኪ ብለው ይጠሯቸዋል። የስጋ ከሆነ ቢፍ ሚሽካኪ፣ የቺክን ከሆነ ቺክን ሚሽካኪ፣ የአሳ ከሆነ ደግሞ የሳማኪ ሚሽካኪ፣ አሳ ያው ሳማኪ ስለሆነ የሳማኪ ሚሽካኪ ብለው ይጠሯቸዋል። ባይዘው ቺክንም አይ ቲንክ ኩኩ መሰለኝ፣ ኩኩ ሚሽካኪ። ያው ነው ሁሉ ቺክን ስለሚገባቸው ቺክን ስዋሂሊ ያረኳታ። ከዛ እንደዛ ነበረ ብቻ ምግቦች ነበሯቸው። ከዛ ወደ ውስጥ ደግሞ መግቢያ ጋር የሪስት ባንድ ይደረግ ነበር ለሁሉም ሰው እና ሪስት ባንዱ ክላስ ነበረው ላይክ ቪአይፒ ክላስ እና ደግሞ ክራውድ በቃ ኖርማል ሰዎች ብቻ የክራውድ ነበረ። ዋጋዎች የሚለያዩ ነበር። ለምሳሌ ለመግቢያ 30,000 ታንዛኒያ ሽሊንግ ነበረ። ከዛ እሱ ምንም አይነት ያው ሁሉም መግቢያ ምንም አይነት የምግብም የመጠጥም እንትን የለውም። ከዛ የቪአይፒ ደግሞ 400,000 ሽሊንግ ለ10 ሰዎች ካልሆነ ደግሞ አይ ቲንክ 150 ያህል ሽሊንግ ከ2 እስከ 5 ሰዎች ይቻል ነበረ። እና ሪስት ባንድ ያደረገው በዛ የተለያየ ባንድ ነው ማለት ነው። እና በነገሩ መሰረት ደግሞ ሁሉ ነገር ከገባን በኋላ ያለው እዚህ ከገባው በኋላ ያለው ያው ራሴ ነኝ የሚገዛው። ቀለሞቹን ለመድፋት ራሴ ነኝ የሚገዛው። የውሃ የሚለቁ የሚታጠቡ ቀለሞች አሉ፣ ደግሞ ማይታጠቡ ከለር አሁን እንደዚህ የምታያቸው ልብሳቸው ላይ ምናምን የፓውደር እንደ ዱቄት አይነቶች አሉ። ዱቄቶቹ በጣም ይለቃሉ፣ የሚለቁ ከለሮች አሉ። አንዳንዶቹ ደግሞ ይሄ ስቴን የሚያደርጉ በቃ ልብስ ላይ የማይለቁ በውሃ ይሄ የኦይል ፔንቶች መሰለኝ እንደዚህ አይነትም ቀለሞች አሏቸው። እና በጣም ብዙ ሙዚቃ ነበረ፣ በጣም ብዙ አይነት በቃ በጣም የሚዝናኑ ፈታ ለማለት የመጡ ሰዎች በጣም የነበሩበት ቦታ ነበረ። እንደምታዩት የተለያዩ ሰዎች በብዛት እድሜ ክልል ጥቀሽ ከተባልኩኝ በብዛት ቲኔጀሮች የነበሩበት በጣም ኢቨንት ነው ብዬ ማለት ይችላል። ብዙ ወላጆች ምናምን አላየሁም። ያየሁት ያው አይቻለሁ፣ ግን በጣም በቃ የሚበዛው በጣም ቲኔጀሮች ከተለያየ ትምህርት ቤቶች ምናምን የሚመጡ ሞር አይ ቲንክ ፈን የሚደረገው ያው በቃ የዛ እድሜ ላይ ያሉ ከስንት ልበለው ቲኔጀር አሁን ከስንት እስከ ስንት ነው ባይዘው እርግጠኛ አይደለሁም፣ ግን ብቻ በቃ ወጣት ልጆች ያሉበት እንደሆነ ኢቨንት እንደሆነ አይቻለሁ። ሌላ በዲጄ ነበር ሙዚቃው ታዩታላችሁ። ይሄ የቪአይፒው ክፍል ነው። ቪአይፒ ለመግባት እዚህ ክፍል ምንም ልዩነት የለውም። በቃ እቺ ድንኳን አለች፣ ወንበር አለው፣ መቀመጥ ይቻላል። የቪአይፒው ልዩነቱ መቀመጥ ይቻላል። ፀሐዩ ምናምን የከበደው ሰው ውስጥ ገብቶ መቀመጥ ይቻላል። ግን ያን ያህልም ደግሞ የሚረብሽ ፀሐይ አልነበረም። ታንዛኒያ እዛ ቪአይፒ ውስጥ ሆናችሁ እዚህ ውጭ ሆናችሁ ሙቀቱ ማቅለጡ ማስከሩ አይቀንስም። ሙቀት አለ የትም ቢሆን አንለስ እዛ ቪአይፒ ውስጥ ምናምን ኤሲ ቢደረግ የተለየ ያደርገው ነበር። ልዩነቱ በቃ ድንኳን ስላለው ብቻ ነው ያኛውና ወንበር መቀመጥ ስለሚቻል ብቻ ነው። በጣም የተለያዩ ሰዎች ነበሩ፣ ብዙ አይነት ሰዎች ይመስለኛል። አንዳንዶቹ ያዋርቻቸው ያየሁት ነገር ከትምህርት ቤት የመጡ ነበሩ ማለት ከአንድ ትምህርት ቤት፣ አንዳንዶቹ ደግሞ ተነጋግረው ከአንድ መስሪያ ቤት፣ አንዳንዶቹ ደግሞ ጓደኛሞች የተለያየ ቦታ ሆነው
ግን ለዚህ ይሄን ኢቨንት ይሄን ከለር ፌስት ለማክበር ደግሞ የተገኙ ልጆች ጓደኛ ማቾች ምናምን ነበሩ። በጣም ቆንጆ ኢቨንት ነበር እና ደግሞ ይሄን ፕሮግራም ያዘጋጁት ሰዎች የህንድን ዲዋሊ በዓል ካወቃችሁ ሆሊ ዲዋሊ ሳይሆን ሶሪ ሆሊ የሚባለው የህንድ በዓል ካወቃችሁ ሆሊ የሚባለው የህንድ በዓል ላይ ምን አለ እንትን አለ ይሄ ቀለም መረጫጨት ምናምን የቀለም በቀለም ብቻ የሚያከብሩት ሆሊ የሚባል በዓል አላቸው። አሁን አይ ቲንክ እሱ በዓል ነበረ፣ ግን እሱ በዓል ብቻ ብለው ቢወስኑት ብዙ ሰው አይገባም ነበር፣ ያው ስፒሪቹዋል ነገር አለው ብሎ ስለሚታሰብ። ስለዚህ የተደረገው ይመስለኛል ከለር ፌስቲቫል እንደ ከለር ተደረገ። ምክንያቱም ይሄ ኢቨንት የሚካሄደው ሆሊ ኢቨንት ከተካሄደ ከአንድ ወይ ሁለት ሳምንት በኋላ መሰለኝ ይሄ ኢቨንት የሚካሄደው ማለት ነው። እና ሞር የዛን ያ ነበረ አይ ቲንክ መነሻው። ግን አሁን ከለር ፌስቲቫል ሆኖ ለሁሉም ሰው ክፍት እንዲደረግ ሙስሊምም ክርስቲያንም ወር ሌላ ሃይማኖት ተከታይም በነፃነት እንዲያከብሩ ከለር ፌስቲቫል ተብሎ የተቀየረ ይመስለኛል። የኔ አሰምሽኔ ነው። እና ግን እኔ በጣም ወድጄዋለሁ። ሁሉ ጊዜ ያው ሆሊ ሲከበር ራሱ የተለያየ ኢቨንት ላይ ምናምን ሳይ በጣም ጎመጅ ነበር። ወይኔ እንዴት ይሆን ቀለሙ፣ ወይኔ እንዴት ይሆን ምናምን ብዬ በጣም ጎመጅ ነበር። እዚህ ጋር መጥቼ ወይ ቀለሞቼን ገዛው። አንድ ትንሽዬ ቀለም 20,000 ሽልንግ ነበር የሚሸጠው። ግን በዛ ያለ የገዛው 3 ምናምን የገዛ ተቀንሶለት ደግሞ ይሸጥ ነበረ። አይደለም ሶስቱ በ20,000 ሽልንግ፣ አንድ ሲሆን 10,000 ግን 3 ሲሆን በ20,000 እንደዛ ነበረ። እኔ አይ ቲንክ ቢጫ ሰማያዊና ፒንክ ነገር ይመስለኛል የመረጥኩት ቀለም እና በቃ በጣም ኢንጆይ አድርጌያለሁ። ታዩታላችሁ እንዴት እንደነበር በጣም ብዙ ሰዎች እንጆይ ያደረጉት ይመስለኛል። ጸጉር ደግሞ ሌላ ያልነገርኳችሁ ጸጉር ደግሞ ተመርጣ ቀለጠ። በቃ ሄዶ ካልታጠበ ደግሞ በዊግ ላይ መታጠብ መቼም እንዴት እንደሆነ ያው ታውቁታላችሁ ሴቶች የሆናችሁ እና ይሄን ይመስል ነበር። ይሄ ደግሞ ከኋላው እና ጸጉሩን የተሰራ ኤኒዌይስ አልጨርስ ጸጉሩን የተሰራና የመጣ ሰው ቀለጠ። ምክንያቱም በጣም መታጠብ ከባድ ነው የሚሆነው እና እኔ እግዚአብሔር ይመስገን ጨብረረር አድርጌ ነው የመጣው ጸጉሬ እና ምንም አልከበደኝም። ከሆቴሉ ደግሞ ያለው ኢንዲያን ኦሽንን አክሰስ ማድረግ ይችላል። ከሆቴሉ ኦሽኑ አጠገብ ነው ያለው እና ለዛ ነው ወደዚህ ከኋላ ለመቅረጽ ሞከርኩኝና ወደዚህ የመጣሁት ለዛ ነው። ግን አንዳንድ ሰዎች ደግሞ መቀረጽ ማይፈልጉ ምናምን ከኋላ የራስ ላይ ሆቴሉን ለመጠቀም ከኢቨንቱ ውጭ ሆቴሉን ለመጠቀም የገቡ ሰዎች ስለነበሩ የነሱን ፕራይቬሲ ላለመረበሽ ያው ተመለስኩኝ ወደ ውስጥ። እንግዲህ ላይክ እና ሰብስክራይብ እያደረጋችሁ በዚሁ አጋጣሚ ሰብስክራይብ አድርጉ። ብዙ ኢቨንቶች የተለያየ ቦታ ስለምወስዳችሁ ሰብስክራይብ እባካችሁ ሰብስክራይብ አድርጉ። ከዛ ሌላ ምን ነበረ በቃ ምንም የተለየ ይሄ ውም ያስፈል የለውም። ግን ለኔ በጣም አይወዝ በጣም ሃፒ አሁንም ድረስ በጣም ደስ የሚለኝ ኤክስፒሪየንስ ነው። በቃ ደስ የሚል የቀለም ጨዋታ የተወራወሩ ምናምን የቀለም ጨዋታ፣ በዛ ላይ የሚያጸዳውን ሳታስቡ መሬቱን ሳታስቡ ሞልሞሉን ሳታስቡ ዝም ብሎ መወራወርና በቀለም መጫወት ደስ የሚል ስሜት አለው። እሱ ነበረ። የተለያዩ ሙዚቃዎች የሆነ የሙዚቃ ሰው ብዙ አይደለሁም። ስለዚህ ስለ ሙዚቃዎቹ እንዴት ተከፍተ ልላችሁ አልችልም። ግን በጣም የተለያዩ አይነት ሙዚቃዎች የተለያዩ አይነት ከሙዚቃዎች ጋር የሚሄዱ ዳንሶች ነበሩት። በዚህኛው ሳይድ ደግሞ እንደምታዩት ይሄ ኦይል ፔንት የሚሸጥበት ሳይሆን አይ ቲንክ በነፃ ነው። እጃችሁን ሄዳችሁ ነክራችሁ የምታደርጉበት። እኔ ለመቅረጽ ነው የሄድኩት እንጂ እውነት ለመናገር አልፈለኩም ይሄ ልብሴ እንዲነካብኝ። ቢሆንም ግን ነክቶብኛል። ስለዚህ ቲሸርቴም ቁምጣዬም በቃ አይለቅም። ይሄኛው ስቴን የሚያደርግ የኦይል ፔንት መሰለኝ ይሄኛውና አይለቅም፣ በፍጹም አይለቅም። ይሄኛው እንደዛ ነው። እጅ ይነከርና ከዛ መጥቶ እሷ እጃችሁ ላይ ታደርግላችሁ። እናንተ መንከር ትችላላችሁ፣ እሷም ደግሞ ልብሳችሁ ላይ ታደርግላችኋለች ማለት ነው። የዛ ነው። ግን እዚህ ጋር መምጣቴ ጸጽቶኛል። ምክንያቱም የሆነ ሰው ሳያስበው ቲሸርቴን ሲያልፍ ነክቶብኛል ልብሴንና በቃ መልሼ ለብሰው አልቻልኩም። ሁሉም ሌሎቹ የፓውደር ቀለሙ ሁሉ በደንብ ለቆ እሱ ይለቅ አልቻለም። ይሄን ይመስል ነበረ። ምናልባት ግን ማስበው ሰዎቹ ልብስ የሚጥሉትን ልብስ ይዘው ነው የመጡት ብዬ አስባለሁ። ሊጥሉት ያሰቡትን ልብስ መሰለኝ፣ ወይም ደግሞ በቃ ለዚህ ኢቨንት አዘጋጅተው ገዝተው ነው ያላሰቡት። እኔ ደግሞ ፏፏ ብዬ እንግዲህ ያለኝን ቆንጆዬ ቲሸርት ነው ብዬ ያመጣኋትን ትንሽ እዚች ቀለም ተበላሽታብኛለች። ግን ይሁን ከኤክስፒሪየንሱ አይበልጥም። በቃ ይሄን ይመስላል ውዶቼ። ተዝናኑ። ሰብስክራይብ አድርጉ፣ አሁንም ላይክ አድርጉ፣ ኮሜንታችሁን ጻፉ። I'm
know, this is how the Color Festival, which is happening in Golden Tulip Hotel in Dar es Salaam, Tanzania, looks like. The Indian Ocean is behind us, as you can see. I'll show you another time how it looks like. For today, I'm gonna say goodbye and have a colorful day.